ዓለም በሁለተኛው የዓለም ጦርነት ዋዜማ ላይ በጭንቀት በምትታመስበት በዛች የታሪክ ወቅት በጥቁር ሕዝቦች በተስፋና በነጻነት ምልክትነት በገዘፈችው ጥንታዊት ምድር ላይ የጥቁር ደመና ጥላ አጠላ። ይህ ወረራ የድንበር ግጭት አልነበረም። ይህ ወረራ የአንድን ታላቅ ሕዝብ ኩራት፣ ማንነት፣ ሃይማኖትና ስብዕናን ጭምር ለመርገጥ የጥንታዊት ኢትዮጵያን ነጻነት ለዘላለም ለመቅበር የታለመ ሁለተኛ ወረራ ነበር። በአንድ በኩል ዘመናዊ ታንኮች፣ መርዛማ ጋዞችና ሰማዩን የሸፈኑ የብረት ወፎች፣ በሌላ በኩል ደግሞ ለሀገሬ ለሃይማኖቴና ለክብሬ ሞታለሁ ብሎ በቆራጥነት የተነሳ ባዶ እግሩን የሚገሰግስ የአንበሳ ልብ ያለው ሕዝብ። ታሪክ የማይረሳው ደምና አጥንት የተገበረለት ያ 5 የፈተና ዓመታት እንዴት ተጀመረ? ፋሺስቱ ሞሶሎኒ በታላቋ ኢትዮጵያ ላይ ያሳረፈው የግፍ በትር ምን ይመስል ነበር? አርበኞቻችንስ በምን ተአምር ያንን የብረት ጋሻ መከቱት? ዛሬ ወደ ኋላ ተመልሰን በደምና በእንባ የተጻፈውን ያንን የጀግንነት ታሪክ እንዘክራለን። ሁለተኛው የጣሊያንና የኢትዮጵያ ጦርነት፣ የጽናትና የነጻነት ተጋድሎ። የኢጣሊያ ጦር በ1888 ዓመተ ምህረት አድዋ ላይ ሽንፈቱን ከተከናነበ ከ40 ዓመታት በኋላ በቁጭት ተመልሼ እመጣለሁ እንዳለው የበርሊን ኮንፈረንስን ተገን በማድረግ ኢትዮጵያን በቅኝ ግዛት ለመያዝ እንደገና ልቡ ተነሳሳ። ኢጣሊያ ኢትዮጵያን ለመያዝ የነበራት ዕቅድ እንዲሰምርላት በዲፕሎማሲው መስክ ጥረት ማድረግ ጥሩ እንደሆነ ስለተረዳች ኢጣሊያ በኢትዮጵያ የኢጣሊያን ሌጋሲዮን ዲፕሎማቲክ ሚሽን ለማቋቋም ከሌላ ሀገር ቀድማ ተንቀሳቀሰች። በሙሶሎኒ የሚመራው የኢጣሊያ መንግስት ከሌሎች አጎራባች ከሆኑ ከእንግሊዝና ከፈረንሳይ ቅኝ ገዢዎች ጋር በተፈራረመው ውል መሰረት ከኤርትራና ከኢጣሊያ ሶማሌላንድ አዋሳኝ ያሉት የኢትዮጵያ ግዛቶች እንዳሉ ወደ ኢጣሊያ ግዛት እንዲካለሉ የዛን ጊዜ ግዙፍ ቅኝ ገዢ የሆኑትን ፈረንሳይና እንግሊዝ ወሰኑለት። በሙሶሎኒ የሚመራው የፋሺስት ፓርቲ በ1915 ዓመተ ምህረት በኢጣሊያን ስልጣን ሲይዙ የኢጣሊያ የቅኝ ግዛት ፍላጎት ይበልጥ እየበረታ መጣ። የጥንቱን የሮማን መንግስት የነበረውን ኃይልና ዝና እንደገና ለማደስ ታጥቆ የተነሳው የፋሺስቱ ቡድን የመጀመሪያ ዓላማው የሆነው የአድዋን ሀፍረት መሻርና እጅግ ለምና በከርሰ ምድር ሀብት የበለጸገችውን ኢትዮጵያን ለመቆጣጠር ነበር። ይህ ዓላማን ማሳካት የፈለገው ደግሞ በዲፕሎማሲያዊ ጭንብል በተሸፈነ ወታደራዊ ወረራ ነበር። በዚህ ሐሳብ ሞሶሎኒ የወረራ ዓላማውን ሸፍኖ የሚፈልገውን በዲፕሎማሲያዊ መንገድ ለማግኘት መጀመሪያ ጥረት ማድረግ ጀመረ። ራስ ተፈሪ መኮንን በ1916 ዓመተ ምህረት አውሮፓ ለጉብኝት በሄዱበት ወቅት ኢጣሊያ ሀገር ሲገቡ ቪቫ ኢትዮጵያ፣ ቪቫ ተፈሪ እያሉ ሞቅ ያለ አቀባበል አደረጉላቸው። የሚያሴሩባቸውን ያላወቁት ንጉሠ ነገሥት አፄ ኃይለ ሥላሴ ለተደረገላቸው ሞቅ ያለ አቀባበል አመሰገኑ። በኢጣሊያና በኢትዮጵያ መካከል የነበረው የፍቅር ስሜት ጣራ የነካው የመቀራረብና የመቻቻል ስሜት ከፍተኛ ደረጃ ላይ ደረሰ የሚያሰኘው ልክ እንደ ውጫሌ ውል ሁሉ የሰላምና የወዳጅነት ውል በሚል መጠሪያ ሐምሌ 8 ቀን 1920 ዓመተ ምህረት ለ20 ዓመት የሚቆይ ውል ሲፈራረሙ ነበር። ይሁን እንጂ የተገለጸው የሰላምና የወዳጅነት ውሉ በኢጣሊያ በኩል የማስመሰል እንጂ ከልብ አልሆነም። ለዚህም ማሳያ የሆነው የኤርትራው የኢጣሊያ ሀገረ ገዥ በትግሬ በበጌ ምድርና በጎጃም በወሎ በሰላዮቹና በቅጥረኛን ባንዳዎቹ አማካይነት ችግር በመፍጠር የማዕከላዊ መንግስቱን ስልጣን ይቦረቡር ጀመር። በተለያየ ወቅት በአድዋ፣ በጎንደር፣ በደብረ ማርቆስና በደሴ ተከፍተው የነበሩት የኢጣሊያ ቆንስላዎችም የማዕከላዊውን መንግስት ስልጣን በመቦርቦር የሽፍጥ ተግባር ላይ በመሰማራት
የኢትዮጵያን የፖለቲካዊና ወታደራዊ መረጃዎችን ሰብስቦ ለሀገራቸው ለኢጣሊያ በማስተላለፍ ስራ ላይ በመሰማራት ያቀዱትን ወረራ ለማሳካት ያለማቋረጥ ጥረት ሲያደርጉ ነበር። የአሁኑ የኢጣሊያ ወረራ ከቀድመ አድዋው ጋር የሚያመሳስለው ሌላው መንገድ እንግሊዝ ለኢጣሊያ ቅኝ ግዛት የመስፋፋት ዓላማ ሙሉ ድጋፍ መስጠቷ ነው። ግብፅን በቅኝ ግዛትነት የያዘችው እንግሊዝ ስዊዝ ካናልን የኢጣሊያ የጦር መሳሪያ ሎጂስቲክ መተላለፊያ እንዲሆን ክፍት አደረገችው። ስዊዝ ካናል ባይከፈት ኑሮ ኢጣሊያ በቅኝ ግዛቶቿ ለሚገኙት ወታደሮች መሳሪያና ሎጂስቲክ ማቅረብ አትችልም ነበር። በሌላ በኩል የዓለም መንግስታት ማህበር ሊግ ኦፍ ኔሽን በኢጣሊያ ላይ ማዕቀብ ለመጣል ቢሞክርም አባል አገራት ስላልተስማሙበት ሳይሳካ ቀረ። ሌላው ቀርቶ የማህበሩ አባል ሀገራት የማህበሩን ውሳኔ ጣሊያኖች እንዳይቀበሉት ይገፋፉ እንደነበረ ታሪክ ዘግቧል። በ1918 ዓ.ም እንግሊዝና ኢጣሊያ በኢትዮጵያ ላይ ስምምነት አደረጉ። ያደረጉትም ስምምነት በ1883 ዓ.ም እና በ1886 ዓ.ም ሁለቱም ሀገራት ካደረጓቸው የፕሮቶኮል ስምምነቶች ጋር ይመሳሰላል። ይህን ሁሉ ስምምነት ሁለቱ ሀገሮች የሚፈጽሙት ኢትዮጵያ የዓለም መንግስታት ማህበር አባል መሆኗን እየታወቀ ሁሉም የመንግስታቱ ማህበር አባላት እኩል መብት አላቸው የሚለውን የማህበሩን ቻርተር አውቀው እንዳላወቁ በመሆን በእብሪት በመነሳሳት ፍላጎታቸውን ለማሳካት በመጓዛቸው ነው። የነዚህ ሁለት ሀገሮች ድርጊት የሚያመላክተው የዓለም መንግስታት ማህበሩ የታቀደውን የኢጣሊያ ወረራ ማስቆም እንደማይችል ጠቋሚ መሆኑን ነበር። ከቆይታ በኋላ ኢጣሊያ ቀደም ብላ ላቀደችው ጦርነት እንደ መነሻ የሆነውን በኢትዮጵያ ላይ ወረራ ለመጀመር የሚያስችላትን የወልወል ግጭት አስነሳች። ወልወል በምስራቂቷ ኢትዮጵያ በሐረርጌ ጠቅላይ ግዛት በምስራቅ ኦጋዴን አውራጃ በዋርዴር ወረዳ የሚገኝ በኢትዮጵያ ግዛት ስር የሚተዳደር ስፍራ ነው። ወልወል የሚገኝበት ስፍራ ጠረፍ እንደመሆኑ በስፍራው የነበረው የኢትዮጵያ ማዕከላዊ አስተዳደሩ የድንበር ቁጥጥር እጅግ የላላ ነበር። ይህ የሆነበት ምክንያት በኢትዮጵያ መንግስትና በኢጣሊያ መንግስት መካከል በ1920 ዓመተ ምህረት በኦጋዴን በኩል የወሰን ስምምነት በመደረጉ ነበር። በተጨማሪም የእንግሊዝ መንግስትና የኢትዮጵያ መንግስት በኢትዮጵያ ግዛት ያለውን ወሰን በደንብ ለማካለል ስምምነት አድርገው ነበር። ከእንግሊዝ መንግስት ጋር በተደረገው የወሰን ማካለል ስምምነት መሰረት የእንግሊዝ መንግስትና የኢትዮጵያ መንግስት ተወካዮች ኦጋዴን ውስጥ በወልወል በኩል አልፈው በሁለቱ መንግስታት ድንበርተኛ የሆኑ ነገዶችን ከብቶቻቸው የሚገጡበትን ውሃ የሚጠጡበትን የመሬት ወሰን ለማካለል በተንቀሳቀሱበት ወቅት ሶማሌን ያስተዳድሩ የነበሩት ጣሊያኖች የውሃውን ሀብት በመረዳት በሁኔታው ተደፋፍረው ወልወል ላይ መተላለፊያ በመከልከል 130 ኪሎ ሜትር ያህል ወደ ኢትዮጵያ ግዛት ወደ ውስጥ ገብተው ምሽግ ገነቡ። በኋላም የኢትዮጵያ ማዕከላዊ መንግስት ወታደሮቹን በማስፈር አካባቢውን መቆጣጠር ሲጀምር ጣሊያኖቹ ስፍራውን አናስነካም በማለት ህዳር 26 ቀን 1927 ዓ.ም በኢትዮጵያ ወታደሮች ላይ ተኩስ መክፈት ጀመሩ። ይህም ለወልወል ግጭት መከሰት መንስኤ ሆነ። በዚህ ድንገት በተከሰተው በወልወል ግጭት ምክንያት የኢጣሊያ መንግስት ቀደም ብሎ ተዘጋጅቶበት ስለነበር ለውጊያ ባልተዘጋጀው የኢትዮጵያ እግረኛ ወታደሮች ላይ ጦርነት በመቀስቀስ በአውሮፕላን ቦምብና በእግረኛ ወታደሮች ጭምር በመታገዝ ኢትዮጵያ ላይ ከፍተኛ ጉዳት አደረሱ። በዚህም ጦርነት 107 የሚሆኑ የኢትዮጵያ ወታደሮች ሞቱ። በኢጣሊያ በኩል 75 ወታደሮች ሲሞቱ 70 የሶማሊያ ወታደሮች ሞተዋል። ኢጣሊያ በሰሜን ኢትዮጵያ ግንባር ካደራጀው ጦር ሌላ በሶማሌ ግንባርም እንዲሁ ጀነራል ግራዚያኒ ሌሎች በርካታ ጀነራሎች በስሩ በመያዝ ከኢጣሊያ ወታደሮች ጋር የሊቢያንና የሶማሊያን ቅኝ ግዢ ወታደሮች ጨምሮ ኢትዮጵያን እንዲወጋ ታዘዘ።
በሰሜን በነበረው የኢትዮጵያ ጦር ግንባር በኩል ደጃዝማች ኃይለ ሥላሴ ጉግሳ ሀገሩን ክዶ በሰሜን የኢጣሊያ ጦር አዛዥ ከሆነው ከጄኔራል ደቦኖ ጋር እንደተደባለቀ ሁሉ በኦጋዴንም በኩል እንዲሁ ወሎል ጄሌ የተባለው የኢትዮጵያ መንግስት ከርቶ ከግራዚያኒ ጦር ጋር ተሰልፎ ወገኖቹን ይወጋ ነበር። በሶማሌ ግንባር በኦጋዴን በኩል ጠላትን ለመከላከል የተሰለፈው የኢትዮጵያ ጦርን ይመሩ የነበሩት ዋና የጦር አዛዥ የሐረር ገዥ ደጃዝማች ነሲቡ ወልደ አማኑኤል ሲሆኑ በሶማሊያ ጠረፍ በቆራሄ በኩል የነበረውን የኢጣሊያ ጦር ከወታደሮቻቸው ጋር ሆነው ከአንድ ዓመት በላይ መሽገው ይከላከሉ የነበሩት ስመጥሩ አርበኛ ግራዝማች አፈወርቅ ወልደ ሰማያት ነበሩ። ዋናው ጦርነትም ሲጀመር አፈወርቅ ወልደ ሰማያት በምሽጋቸው ሆነው በጀግንነት እየተከላከሉ ብዙ የኢጣሊያ ፋሺስት ወታደሮች ላይ ጉዳት አደረሱ። የግራዝማች አፈወርቅ ወልደ ሰማያት የጀግንነት ዝና በግንባሩ በነበሩት የኢጣሊያና የሶማሌ ወታደሮች ዘንድ በጣም ገኖ ይወራ ጀመር። በግንባሩ የኢጣሊያ ጦር አዛዥ የነበረው ግራዚያኒ ወደ ጦር ግንባር ብዙ የኢጣሊያ እግረኛ ሰራዊት ሲልክ አፈወርቅ ወልደ ሰማያት ድል እያደረጉ ስለሚመልሱት በሶማሌ የነበረውን አውሮፕላን በሙሉ አስነስቶ ምሽግ ውስጥ የነበሩትን የኢትዮጵያ ወታደሮች ያስደበድብ ጀመር። ይህ ሁሉ ሲሆን ጀግናው አፈወርቅ ወልደ ሰማያት የሚዋጉበትን መሳሪያ አስቀምጠው በምትኩ የመድፍ መሳሪያ ይዘው እየተንከባለሉ በቆራጥነት ሲዋጉ በአውሮፕላን ቦምብ ተመተው ቆሰሉ። ጀግናው አርበኛ አፈወርቅ ቆስለውም ቢሆን እየተዋጉ ሳለ ቁስላቸው በረታ ስለነበር ወታደሮቻቸው አይተው ከነበሩበት ቦታ አንስተው ወደ ሌላ ስፍራ እንውሰዱት ሲሏቸው አሻፈረኝ ካሉ በኋላ እስካሁን ድረስ ከጠላት ጋር በጽኑ ተከላክለን ባቆየነው ምሽግና እናንተ የጦር ጓደኞች በምትዋጉበት መካከል አስቀምጡኝ፣ ስሞትም ከአውሮፕላን አደጋ ለመከላከል በተቆፈረው ጉድጓድ ውስጥ ቀበሩኝ እንጂ አደራችሁን ከዚህ ስፍራ ወደ ሌላ እንዳትወስዱኝ በማለት ለወታደሮቻቸው ነግሯቸው ነበር። የቆራሄው ጀግና አፈወርቅ ወልደ ሰማያት በተወለዱ ገና በ30 ዓመት የለጋ ዕድሜያቸው ለሀገራቸው ነጻነት መከበር ከጠላት ጋር በቁርጠኝነት ሲፋለሙ በጠላት ጥይት ተመተው ወደቁ። ጥቂት እንደቆዩ ሕይወታቸውም አለፈ። በኋላም እንደ ወንድሞቻቸው ያያቸው የነበሩትን ወታደሮቻቸውን በምሬት እያለቀሱ በዚያው ስፍራ ቀበሯቸው። ይህንን የግራዝማች አፈወርቅ ወልደ ሰማያት የጀግንነት ገድል የሰሙት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ቦታው ድረስ በመሄድ ለነበረው የኢትዮጵያ ሰራዊት የማበረታቻ ንግግር ካደረጉ በኋላ በፊት አውራሪ ጓንጉል ኮላሴ መሪነት ተዋግተው 4 ታንክና በመኪና ላይ የተጠመደ መትረየስ የማረኩትን የኢትዮጵያ ወታደሮች በውጊያው ወደቆሰሉት ወደፊት አውራሪ ጓንጉል ሄደው ሽልማት በመሸለም አበረታቷቸው። ከዚያም ግራዝማች አፈወርቅ ወደ ተቀበሩበት ስፍራ ድረስ በመሄድ በመቃብሩ ላይ የአበባ ጉንጉን አስቀመጡ። ለግራዝማች አፈወርቅ ወልደ ሰማያት የደጃዝማችነት ማዕረግ ለደጃዝማች አፈወርቅ ልጅና ለሌሎችም በጦርነቱ የጀግንነት ሥራ ለሰሩ ወታደሮች ሁሉንም የማዕረግ ስምና ሽልማት ሰጥተው ወደ አዲስ አበባ ተመለሱ። የመጀመሪያው የኢትዮ ኢጣሊያ ግጭት ወልወል ላይ እንዲህ ባለ ሁኔታ ተካሄደ። የኢጣሊያ ጦር በወቅቱ የታጠቀው መሳሪያ አይነትና ብዛት የተዋጊ እግረኛ ሰራዊት ብዛት 500,000፣ 795 ታንኮች፣ 2000 መድፎች፣ 600 ቦምብ ጣይ አውሮፕላኖች በጣሊያኖች ሲታጠቁ የኢትዮጵያ ጦር በታጠቀው መሳሪያ አይነትና ብዛት ሲታይ ደግሞ 300,000 እግረኛ ሰራዊት፣ 4 ታንኮች፣ 200 መድፎች፣ 7 መትረየስ የጫኑ መኪኖች ነበሩ። በሙሶሎኒ የሚመራው የኢጣሊያ መንግስት በኢትዮጵያ ላይ ጦርነት እንደሚከፍት ለማስታወቅ ሙሶሎኒ በሚሊዮን የሚቆጠር ሕዝብ በተሰበሰበበት የዓለም ማህበር በኢትዮጵያውያን ላይ ያለውን መብታችንን በማወቅ ፈንታ እኛን ሊጨቁንን ያስባል። ነገር ግን ጨቋኞችን ማህበርተኞች በፖለቲካም ቢመጡብን በጦርነትም ቢመጡብን እንመልሳቸዋለን። ኢትዮጵያን 40 ዓመት ታግሰናል። አሁን ግን በቃን። አስቀድመን ደና አድርገን ሳንዋጋ ወደ ኋላ ሊመልሰን የሚችል እንደሌለ ሁሉም ይወቅ በማለት የትዕቢትና የማናለብኝነት ንግግር ተናገረ። ከዚያ በኋላ የኢጣሊያ ሰራዊት በመርከብ ተሳፍሮ
ኢጣሊያ ሆይ ከባህር ወዲህ አልፈን ተራራና መሬት እናወርስሻለን እያለ መዝሙር እየዘመረ መጓዝ ጀመረ። ቤኒቶ ሙሶሎኒ የሀገሩ ንጉሥና የሮማው ጳጳስ በእርሱ ኢትዮጵያን የመውረር ሐሳብ ላይ እንደተስማሙና እንደሚተባበሩት ባወቀ ጊዜ ጦርነቱን ባወጀ በማግስቱ ማለትም መስከረም 21 1928 ዓ.ም የኢጣሊያ ሰራዊት የኢትዮጵያን ወሰን የነበረውን የመረብን ወንዝ ተሻግሮ ጦርነቱ እንዲጀመር ኤርትራ ለነበረው ለጄኔራል ዶቦኖ በቴሌግራም ትዕዛዝ አስተላለፈለት። የሮማው ሊቀ ጳጳስ በዓለም ሰላም እንዲሆን በመስበክና የተጣሉትንም ወገኖች በማስታረቅ ፈንታ ለሙሶሎኒ የቀኝ እጅ በመሆን በኢትዮጵያ ላይ የተከፈተውን ጦርነት ዘመቻ የተቀደሰ ዘመቻ ነው እያሉ ግፊት አደረጉ። አልፎ ተርፎም የሊቀ ጳጳሱን አብነት በመከተል ብዙ የካቶሊክ ጳጳሳት ለዘመቻው እርዳታ የሚሆን ብዙ ወርቅና ገንዘብ ሰጡ። በዚህም በሮማው ሊቀ ጳጳስ ድርጊት ያዘነና የተገረመ አንድ የስዊድን ጋዜጠኛ በስብሰባው ላይ ባደረገው ንግግር ቅዱስ ሆይ እኔ በሰሜን ሀገር የተወለድኩ አንድ ፕሮቴስታንት ነኝ። እኔ አንድ ምስኪን ኃጢአተኛ ነኝ። እርሶ ግን የመድኃኒታችን ምትክ ኖት። እርሶ የካቶሊካዊት ቤተክርስቲያን ዋና ኖት። ካቶሊካዊት ማለት የሁሉ ማለት ነው። ከእርሶ በታች ያሉት ሌሎች ጳጳሳት ኢትዮጵያ ለጣሊያ ቀኝ ሀገር እንድትሆን የሚገባ ነው ብለው ተናገሩ። ዘመቻውም የተቀደሰ ዘመቻ ነው በማለት ለዘመቻው የተሰለፈውን ታንክና መሳሪያ ባረኩ። እርሶ መቼም የሐዋርያው ጴጥሮስ ተከታይ ኖትና አይሳሳቱም። ቅዱስ ሆይ ኢጣሊያ የእግዚአብሔር የፍርድ ሥራ ትሰራለች ብለው ሰብከዋል። እንግዲህ ሌላው ዓለም ሁሉ የኢጣሊያንን ሥራ ቢቃወም የእግዚአብሔርን ፍርድ እንደተቃወመ ይቆጠር ይሆን? እርሱ እንዳሉት የኢጣሊያ የጽድቅ ውጊያ የምትዋጋ ከሆነ ሌላው ዓለም ሁሉ እግዚአብሔርን የካደ ነውን? እርሱ እንደሚሉት የኢትዮጵያ ሰዎች ሀገራቸውን ለመጠበቅ ቢከላከሉና የኢጣሊያ አውሮፕላኖች ጥርግ አድርጎ ቢያጠፋቸው፣ ሴቶችንና ሕፃናትን በቦምብ ቢያጠፋ እግዚአብሔርን አገለገሉ ማለት ነውን? ይህ ሁሉ ካሁን በፊት በመጽሐፍ ቅዱስ አላገኘንም ነበርና እርሱ አሁን ስላስተማሩን ትልቅ ነገር ነው። እርሱ የዓለም ሁሉ አባት ነኝ እያሉ የሙሶሎኒ ባሪያ ሆነዋል። ኢትዮጵያም እርሱ ለሚያመልኩት አምላክ ጸሎት ልታሳርግ አትችልም። እርሱ ከእግዚአብሔር ይልቅ ለሰውየው ለሙሶሎኒ የሚታዘዙ ፈሪ ሆነዋል በማለት ታሪክ የማይረሳው ድንቅና እውነትን የተመረኮዘ ንግግር አደረገ። የፋሺስት ሙሶሎኒ ጦር የመረብን ወንዝ ተሻግሮ በሶስት መስመር በኢትዮጵያ ላይ ጥቃት በመክፈት ወረራውን መስከረም 22 ቀን 1928 ዓ.ም ሀ ብሎ ጀመረ። በዚህ መሰረት የመጀመሪያውን ወረራቸውን በማዕከላዊ ትግራይ በሚገኘው እንጢጮ በተባለው ስፍራ ጀመሩ። አከታትለውም ሁለተኛውን ወረራ በአዲግራት ላይ ከፈቱ። የጣሊያ ጦር ያን ሁሉ ከተማ አልፎ አዲግራት ድረስ እስኪደርስ ወረራውን ለመመከት የኢትዮጵያ ጦር ዘገየ። የኢትዮጵያ ጦር የኢጣሊያንን ወረራ ለመመከት የዘገየበት ምክንያት ተብሎ በታሪክ ጸሐፍት የተከተበው አንደኛው በዓለም ህብረተሰብ ዘንድ የኢጣሊያንን ወራሪነት በግልጽ ለማሳየት ሲሆን፣ ሁለተኛው ደግሞ የኢጣሊያንን ወደ መሃል ሀገር አስቦ በማስገባት የስንቅና ትጥቅ መተላለፊያ መንገዱን በመዝጋት አቅርቦቱ ላይ ችግር ለመፍጠር ነበር ተብሏል። የፋሺስት ኢጣሊያ ወረራውን በጀመረ በሁለተኛው ቀን ማለትም መስከረም 24 ቀን 1928 ዓ.ም አዲግራት በኢጣሊያ ጦር እጅ ስትወድቅ፣ እንዲሁም የኢጣሊያ ጦር መረብን ተሻግሮ አድዋ በገባ ጊዜ ኃይለ ሥላሴ ጉግሳ ሊከዳ ሲል እጁን ይዘው ሊያስቀሩት ካሰቡት ከአባቶቹ አሽከሮች አምልጦ ሌሊቱን ሲጓዝ አድሮ ከኢጣሊያ ጋር ተቀላቀለ። የንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ ልጅ ባል የሆነው ደጃዝማች ኃይለ ሥላሴ ጉግሳ ወዲያውኑ ጓዙን ጠቅልሎ ጠቃሚ መረጃዎችን ይዞ ሀገሩን በመክዳት ያለምንም አንገራገር ወደ ኢጣሊያ ካምፕ ዘልቆ ገባ።
ኃይለ ሥላሴ ጉግሳ የአፄ ዮሐንስ የልጅ ልጅ ከሆኑት ከራስ ጉግሳ አርአያ ሥላሴ የተወለደ ሲሆን አፄ ዮሐንስ ቅድመ አያቱ ናቸው። አባቱ ራስ ጉግሳ አርአያ ሥላሴ ልጃቸው ኃይለ ሥላሴ ጉግሳ የቀዳማዊ አፄ ኃይለ ሥላሴ ሁለተኛ ልጅ የሆነችውን ልዕልት ዘነበ ወርቅን እንደዳሩለት ንጉሠ ነገሥቱን ለምነው በተፈቀደላቸው መሠረት ኃይለ ሥላሴ ጉግሳ በተወለደ በ24 ዓመት ዕድሜው የ14 ዓመቷን ልዕልት ዘነበ ወርቅን አገባ። ሆኖም ልዕልት ዘነበ ወርቅ የ7 ወር ነፍሰ ጡር እንደነበሩ በጠና ታመው ስለነበር ዕድሜያቸው 20 ዓመት ሳይሞላ ሕይወታቸው አለፈ። የምስራቅ ትግራይ አገረ ገዥ ሆኖ የተሾመው ኃይለ ሥላሴ ጉግሳ የምዕራብ ትግራይ ገዥ ሆኖ ከተሾሙትና የአፄ ዮሐንስ የልጅ ልጅ ከሆኑት ከልዑል ራስ ስዩም መንገሻ ጋር በግዛትም ሆነ በማዕረግ እኩል ስልጣን ለምን አይኖረኝም በማለት በልቡ ቂም ቋጥሮ ቆይቶ እንደነበር ይነገራል። ጣሊያኖችም ይህን ሐሳቡን ተረድተው ኖሮ ከኃይለ ሥላሴ ጉግሳ ጋር በመገናኘት እኛ ኢትዮጵያን ድል ብናደርግ ሙሉ የትግራይን ግዛት ከራስ ስዩም መንገሻ ነጥቀን ለአንተ እንሰጥሃለን በማለት ቃል ገብተውለት ስለነበር ቃላቸውን አምኖ በእነርሱ እየተደገፈ ከጠላት ጋር በማበር የራሱን ሀገር ሲወጋ ቆየ። ሆኖም ጣሊያኖች ቀደም ሲል በአድዋ የደረሰባቸው ሽንፈት በማውሳት በዶጋሊ በሰዓጤና በአድዋ የረገፉትን የወንድሞቻቸውን ደም ተበቀልን፣ እንዲሁም ሰፊ የቄሳር ሀገር ለሕዝባችን አወረስን ከማለት ውጪ ለኃይለ ሥላሴ ጉግሳ ምንም ያደረጉለት ነገር አልነበረም። ኃይለ ሥላሴ ጉግሳ ግን ጣሊያኖች ምንም ነገር እንዳልፈየዱለትና የሀገሩ ጠላት እንደሆኑ እያወቀ እርሱ ግን እስከ መጨረሻው ድረስ ከጣሊያኖች ጋር መወገኑን መረጠ። ጣሊያኖቹ ጦርነቱን በማስመልከት ለዓለም ማህበር ስለ ኢትዮጵያ በዝርዝር ጽፈው ካቀረቧቸው አንቀጾች ውስጥ የኢትዮጵያ መኳንንቶች እርስ በርስ ስምምነት ስለሌላቸው የምስራቅ ትግራይ ሀገረ ገዥ የሆነውና አባቱ ከንጉሠ ነገሥት ጋብቻ አፄ ዮሐንስ የልጅ ልጅ የተወለደው ኃይለ ሥላሴ ጉግሳ ይኸው በመጀመሪያ ጦርነት ከኛ ጋር ገባ በማለት እንደ ማስረጃ ያቀረበው ጉዳይ ለኢትዮጵያውያን ለጊዜም ቢሆን አሳፋሪና አሸማቃቂ ሆነ። በማግስቱ መስከረም 25 ቀን 1928 ዓ.ም የኢጣሊያ ጦር አድዋን በቦምብ ደብድቦ በቁጥጥሩ ስር አደረገ። የጄኔራል ደቦኖ ሰራዊት አድዋን ከተቆጣጠረ በኋላ ወደፊት ገፍቶ መቀሌን እንዲይዝ ከሙሶሎኒ ትዕዛዝ ስለደረሰው የሁለት ክፍለ ጦር ሰራዊት ወደ ቦታው ላከ። ወደ መቀሌ የተላኩትም የጄኔራል ደቦኖ ሰራዊት ውስጥ የጠላትን ጦር ይመሩ የነበሩት የከዳተኛው የኃይለ ሥላሴ ጉግሳ ወታደሮች ነበሩ። ከአድዋ የተነሳው የጠላት ጦር በመቀሌ አካባቢ ሲደርስ ከደጃዝማች ገብረ ሕይወት፣ ከደጃዝማች ወረስና ከደጃዝማች አሰጋኸኝ ወታደሮች ጋር ጦርነት ገጥመው በብዙ የኢጣሊያ ጦር ሹማምንቶችና ከኤርትራ በዘመቱ ወታደሮች ላይ ከፍተኛ ጉዳት አደረሱ። እንዲሁም በደንከል በረሃ ይጓዝ የነበረው የኢጣሊያ ተጠባባቂ ጦር ደጃዝማች ካሳ ስብሃትን የተባሉ ጀግና ወታደሮቻቸውን ይዘው ከፍተኛ ጦርነት ካደረጉ በኋላ የኢጣሊያ የጦር አዝማቹ ሲቆስል ሁለት የኢጣሊያ ጦር ሹማምንቶች 300 የሚደርሱ የፋሺስት ሙሶሎኒ ወታደሮች ተገለዋል። የፋሺስት ሙሶሎኒ ጦር ወረራውን በጀመረ በ35 ቀናት ውስጥ ከስትራቴጂ አንጻር ቁልፍ ስፍራ የሆነችውን የመቀሌ ከተማ ጥቅምት 27 ቀን 1928 ዓ.ም ሙሉ ለሙሉ ለመያዝ ቻለ። በዚህ በሁለተኛው የጣሊያን ወረራን ለመመከት በሰሜን ጦር ግንባር የተሰለፈው የኢትዮጵያ ጦር የኃይል አሰላለፍ በልዑል ራስ ካሳ ኃይሉና በልዑል ራስ ስዩም መንገሻ የሚመራው ጦር ከአድዋና ከመቀሌ በስተደቡብ በተንቤን በኩል፣ በራስ እምሩ የሚመራው ጦር በሽሬ በኩል፣ በራስ ሙሉጌታ ይገዙ የሚመራው ጦር ከአድዋ ከመቀሌ በደቡብ ምስራቅ በእንደርታ እና አምባራዶን በኩል የንጉሠ ነገሥቱ የክብር ዘበኛና ሌሎች ወታደሮችን ጨምረው በደቡብ በኩል አሸንጊ ላይ ተሰልፈው ነበር። የኢጣሊያን ጦር በሰሜን ኢትዮጵያ በኩል የኢጣሊያ ቅኝ ግዛት የሆነችውን ከኤርትራ አስመራ በመነሳት የኢትዮጵያን ድንበር የሆነውን የመረብን ወንዝ ተሻግሮ አክሱምን፣
አድዋንና መቀሌን ከተቆጣጠረ በኋላ ካሁን አጸፋውን ይመልሳል ተብሎ የታሰበው የኢትዮጵያውያን የማጥቃት እርምጃ ዘግይቶ ከ4 ወራት በኋላ በጥር ወር 1928 ዓ.ም ተጀመረ። በራስ እምሩ የሚታዘዘው ጦር መሽጎ የነበረውን የጠላት ጦር ወቅቱና ድል አድርጎ እስከ አድዋ ድረስ አድርሶት ወደ ኤርትራ ጠረፍ ማቅናት ጀምሮ ነበር። በሌላ በኩል በልዑል ራስ ካሳ ኃይሉና በልዑል ራስ ስዩም መንገሻ የሚመራው ሰራዊት ውስጥ ከነበሩት የጦር አለቆች መካከል የሰላሌው ገሽ የልዑል ራስ ካሳ ኃይሌ ዳርጌ ልጆች ደጃዝማች ወንድወሰን ካሳ፣ ደጃዝማች አበራ ካሳ፣ ደጃዝማች አድማሱ ብሩ፣ በጅሮንድ ለጥይበሉ፣ ደጃዝማች ወርቅነህና ፊት አውራሪ አንዳርጌ ይገኙበታል። ሁሉም በያሉበት ከተንቤን ከተማ ወደ አብያዲ ለጦርነት መጓዝ ሲጀምሩ እርዳታ እንዳይደርስ የጠላት ጦር መተላለፊያ መንገዶችን ሁሉ ዘግቶ ያስጠብቅ ጀመር። ተንቤን ላይ የሰፈረው የልዑል ራስ ካሳና የልዑል ራስ ስዩም መንገሻ ጦርም ከጠላት ጋር ውጊያ ሲጀምር ሌላ እርዳታ እንዳይደርስለት የጠላት ጦር አስቀድሞ የሸለቆ መተላለፊያዎችን ሁሉ ዘጋ። የኢትዮጵያ ወታደሮች ግን ሩቅ ለሩቅም ሆነው በመድፍ ጠላትን ይወጉ ጀመር። የኢትዮጵያ ጦር ከመሸገበት ስፍራ እየለቀቀ ወደ መቀሌ የሚወስደውን መንገድ ይዘው በጀግንነት እየተዋጉና በሩጫ እየፎከሩ ጠላት ምሽግ ውስጥ በመግባት በጎራዴ ጠላትን ሲጨፈጭፉ ሳለ መቀሌ የመሸገው የጠላት ጦር ተስፋ ቆርጦ ስንቃቸውንና የጦር መሳሪያቸውን ጭነው ሊሸሹ ሲሉ የኢጣሊያ አውሮፕላኖች ደርሰው በጀግንነት እየተዋጋ ድልን ይጠባበቅ የነበረው በጀግናው የኢትዮጵያ ጦር ላይ በጄኔቫ ኮንቬንሽን ጥቅም ላይ እንዳይውል የተከለከለውን መርዛማ የሙስታርድ ጋዝ ቦምብ ያለማቋረጥ እንደ ዝናብ በኢትዮጵያውያን ሰራዊት በቀይ መስቀል አምቡላንሶችና ሆስፒታሎች ላይ ሳይቀር እየተመላለሱ አርከፈከፉበት። ጀግናው የኢትዮጵያ ሰራዊት ያ ሁሉ የሙስታርድ ጋዝ የቦምብ ዝናብ እየዘነበበት ለ3 ቀንና ለ3 ሌሊት ጠላት ፊት ለፊት እየተጋፈጠ ይዋጋ ጀመር። የጦር ሚኒስትሩ ራስ ሙሉጌታ ይገዙ 5 ቀን ሙሉ ከጠላት ጋር ሲዋጉ ሳሉ በአውሮፕላን የሙስታርድ ጋዝ የቦምብ ጥቃት ምክንያት ብዙ የኢትዮጵያ ሰራዊት እንዳለቀባቸው ባዩ ጊዜ በጦርነት የደከመውን ሰራዊታቸውን ይዘው ከነ ልዑል ራስ ካሳና ከነ ልዑል ራስ ስዩም መንገሻ ሰራዊት ጋር ተደባልቀው ለመዋጋት ወደ ኋላ ሊመለሱ ሲሉ የጠላት ጦር አውሮፕላኖች በሙስታርድ ጋዝ ቦምብ በተከታታይ የኢትዮጵያን ሰራዊት በመደብደብ ከፍተኛ ጉዳት አደረሱበት። የኢትዮጵያ ጦር ግን በዚህ እሳት መካከል ሆኖ እንኳን ተስፋ ሳይቆርጥ በጀግንነት ፍልሚያውን ቀጠለ። ብዙውን ጊዜ የያዘውን የነፍስ ወከፍ ጠመንጃውን እየተወ በፉከራ እየገሰገሰ እስከ ጠላት ታንክና መድፍ አፍ ድረስ እየደረሰ በያዘው ሰይፍና ጎራዴ ጠላቱን ይጨፈጭፈው ገባ። እነዚህ ሞት ምንም የማይመስላቸው የኢትዮጵያ ጀግኖች ወታደሮች ደፋርነትን በቦታው ያዩ የኢጣሊያን ጋዜጦች እጅግ ይገረሙ እንደነበር ተዘግቧል። በዚያ የውጊያ ቀን ከኢትዮጵያ ወገን 1000 ሞተ፣ ከ2000 ደግሞ በአውሮፕላን ቦምብ ቆሰሉ። ከጠላት ወገን ደግሞ 1500 ወታደሮች ሲሞቱ ብዙ ምርኮኞች ተያዙ። ይህ በጦርነት ፋታ ያላገኘውንና የተጎሳቀለውን የኢትዮጵያን ሰራዊት በጉዞ ላይ ሳለ ሌላ ያልጠበቀው ፈተና ገጠመው። ሰሜን አካባቢ አንዳንድ አማጺዎች አስቀድሞ በኢጣሊያ ስብከትና በሚሰጣቸው ገንዘብ በመደለል የጦር መሳሪያ ሳይቀር እየሰጠ በመደለል ኢትዮጵያውያንን ከድተው የወገንን ጦር እንዲወጉ ይልካቸው ስለነበር በኢትዮጵያ ሰራዊት ላይ ተኩስ ከፍተው ውጊያ ሲጀምሩ በእነዚህ ሰዎች በተተኮሰባቸው ጥይት ሳቢያ አይበገሬው የአድዋ ጀግና አርበኛ ሙሉጌታ ይገዙ ከ40 ዓመት የአድዋ ድል በኋላ በባንዳ ጥይት ተመተው በጀግንነት
ወደቁ። በዚህ ለ5 ቀናት በተካሄደው ጦርነት የተዋጉት ሌላው ጀግና ቢትወደድ መኮንን ደምሰው ሲሆኑ ይህን ሁሉ የጠላት ጦር ጥቃት ለመከላከልና የተረፈውን የኢትዮጵያ ጦር ለመርዳት ራስ ካሳና ራስ ስዩም መንገሻ ሁለተኛውን ዙር የተንቤን ጦርነት ከጠላት ጋር ሲጋጠሙ የጠላት ጦር ብዛት ከኢትዮጵያ ጋር ሲወዳደር በ4 እጥፍ ይበልጥ ጀመር። ልዑል ራስ ካሳ ኃይሉና ልዑል ራስ ስዩም መንገሻም የሚችሉትን ያህል ከተከላከሉ በኋላ የጠላት ጦር ያለማቋረጥ በአውሮፕላን በሚያዘንበው የሙስታርድ ጋዝ ቦምብ እጅግ ብዙ የኢትዮጵያን ሰራዊት ስለጨረሰና ጦርነቱን በዚህ ሁኔታ መቀጠሉ ከጥቅሙ ይልቅ ጉዳቱ የሚያመዝን በመሆኑ ሰራዊቱን ይዘው ወደ ኋላ በመመለስ ከንጉሠ ነገሥቱ ጦር ጋር ተቀላቀሉ። ከተደረጉት ውጊያዎች ሁሉ የኢትዮጵያ ጦር የተሻለ ውጤት የታየው በሽሬ ግንባር በነበረው በራስ እምሩ የሚመራው ሰራዊት ሲሆን በኢጣሊያ በቅኝ ግዛት ወታደሮች ላይ ከፍተኛ ድል በመቀዳጀቱ ራስ እምሩ የነበራቸውን የተሻለ ጦር አመራር በጣሊያኖች ሳይቀር የተፈራ ሆነ። ሆኖም የጣሊያን አውሮፕላን ሳያቋርጥ የሚያዘንበው የቦምብ ጋዝ መርዝ ተቋቁሞ መዋጋት የማይቻል በመሆኑ የኢትዮጵያ ጦር የሚዋጋበትን ስፍራ ለቆ ወደ ኋላ ወደ ተከዜ በመመለሱ ጠላት ሽሬ ሙሉ ለሙሉ ተቆጣጠረ። በሰሜን ግንባር በተከፈተው ጦርነት እጅግ ብዙ ቁጥር ያላቸው የኢትዮጵያ ጀግኖች የጦር ሽማምንቶች በጦርነት መሃል እየገቡና ግንባር ለግንባር በጨበጣ ውጊያ እየተዋጉ በጀግንነት በአንድ ላይ ወድቀዋል። በዚህ የሰሜን ጦር ግንባር በጀግንነት ሲዋጉ ከወደቁት የኢትዮጵያ ጦር ጀግኖች መካከል ከብዙ በጥቂቱ የሚከተሉት ይገኙበታል። ደጃዝማች መሸሻ ወልዴ በዚህ ጦርነት መካከል ሲዋጉ ቆስለው ስለነበር መጋቢት 15 ቀን 1928 ዓ.ም አረፉ። ደጃዝማች በየነ ሀብተ ማርያም በተንቤን ጦርነት በርካታ የኢትዮጵያን ሰራዊት ከጠላት ታንክ ከአውሮፕላን ቦምብና መትረየስ ጋር ሲፋለም በነበረበት ሰዓት ብዙ የኢትዮጵያ ሰራዊት አልቆ የተወሰነው ወደ ኋላ ሲመለስ፣ ደጃዝማች በየነ ግን እኔ በየነ ጠላቴን በፊት ያስቀምጬ ልመለስ አልችልም በማለት በመጀመሪያ በመድፍና በመትረየስ በሚያስደንቅ አኳኋን ተዋግተው ሲጨርሱ ወዲያው ጎራዴያቸውን መዘው መድፍና መትረየስ የሚያዘንቡባቸውን የጠላት ወታደሮች መካከል ገብተው በሳንጃ ሊወጓቸው የሚመጡትን የጠላት ወታደሮች በቅልጥፍና እየቀደሙ ብዙዎችን የጠላት ወታደሮች ጥለው እርሳቸውም በመጨረሻ በጥይት ተመተው ወደቁ። በማይጨው ጦርነት ግንባር የተሰለፈው አዲሱ ኃይል የንጉሠ ነገሥቱ የክብር ዘበኛ ጦር ሲሆን ሌላው ከሰሜን ጦር ግንባር አፈግፍጎ ማይጨው ላይ የተደባለቀው ጦር ነበር። የማይጨው ጦርነት ሲጀመር ጣሊያኖች ሰማዩን በአየር ኃይላቸው ያለ እረፍት እንደተቆጣጠሩት ቀጥለውበታል። ነገር ግን በኢትዮጵያ አመራር በኩል ሁኔታዎችን በአስቸኳይ ገምግሞ ፈጣን ወታደራዊ ትዕዛዝ መስጠቱ ላይ ዳተኝነት ታየ። አዲሱ የንጉሠ ነገሥቱ የክብር ዘበኛ ጦር ምንም እንኳን የነበረው የማሸነፍ ዕድል ጠባብ ቢሆንም በነበረው ዕድል ተጠቅሞ በወቅቱ ማጥቃት ሊጀምር አልቻለም። ምክንያቱም ንጉሠ ነገሥቱ የክብር ዘበኛ ጦር የሚያጠቃበትን ጊዜ ከአንድም 2 ጊዜ ስላስተላለፉት ነበር። በመጨረሻም መጋቢት 22 ቀን 1928 ዓ.ም ሰራዊቱ ወደ ጠላት ምሽግ እንዲጠጋ ታዞ ጦርነቱ መጋቢት 23 ቀን 1928 ዓ.ም ተጀምሮ ያለምንም ፋታ 13 ሰዓት የፈጀ ኃይለኛ ውጊያ ተካሄደ። ይሁን እንጂ የኢትዮጵያ ጦር በጀግንነት ቢዋጋም ጠላት ከአየር ያለማቋረጥ የሚያዘንበው የቦምብ ፍላጻና ከፍተኛ ጉዳት የሚያደርሰው የሙስታርድ ጋዝ ሊቋቋመው ስላልቻለ ድሉ የጣሊያኖች ሊሆን ቻለ። በዚህ ምክንያት የኢትዮጵያ ጦር በለመደው መልኩ መዋጋት ስላልቻለ በየቦታው ተበታተነ። የጣሊያ ጦር በተበታተነው የኢትዮጵያ ሰራዊት ላይ በአውሮፕላን የሙስታርድ ጋዝ ቦምብ በመጠቀም ያለ ርኅራኄ ከፍተኛ ጉዳት አደረሰበት። ከዚህ አሳዛኝ ሽንፈት በኋላ
የደሴ መንገድ ለጣሊያኖች ሙሉ ለሙሉ ክፍት ሆነ። ጣሊያኖች በደሴ በኩል ሚያዝያ 27 ቀን 1928 ዓ.ም ሰተት ብለው ያለ አንዳች ከልካይ አዲስ አበባ የሚገቡበት መንገድ ተመቻቸ። በውጊያው የመጀመሪያ ቀናት በአንዳንድ የውጊያ ቀጠናዎች ላይ የኢትዮጵያ ሰራዊት ድሎች ማስመዝገብ ቢችልም ቅሉ ያለማቋረጥ በተከታታይ እንደ ዝናብ የሚወርደው የመርዝ ጋዝ ፈጽሞን ሊቋቋሙት አልቻሉም። የጣሊያ ጦር በድርጅት፣ በወታደራዊ አመራር፣ በአየር ኃይል፣ በጦር መሳሪያዎች አይነትና ብዛት፣ በሎጂስቲክ አቅርቦት፣ በሕክምና አገልግሎቶች፣ በመጓጓዣና በግንኙነት መሳሪያዎችና በመሳሰሉት እስከ አፍንጫው ድረስ በመታጠቁ የኃይል ሚዛኑ ሙሉ ለሙሉ ወደ ሙሶሎኒ ወታደሮች አጋደለ። በእንቅርት ላይ ጆሮ ደግፍ እንዲሉ ሌሎች የአፍሪካንና የኢትዮጵያን ቅኝ የሚገዙ የቅኝ ገዢ ሀገሮች ኢትዮጵያ ጦር መሳሪያ ከውጭ እንዳያስገባ ማዕቀብ በመጣላቸው ምክንያት የኢትዮጵያ ጦር ከፍተኛ ችግር ገጠመው። የራያና አዘቦ በጠላት አሳሳች ፕሮፓጋንዳ ምክንያት ተወናብደው የነበሩ ባንዳዎች የነራስ ሙሉጌታ ይገዙን ከሰሜን ጦር ግንባር መመለሳቸውን በተመለከቱ ጊዜ በየጫካውና በየቁጥቋጦ ስር እየተደበቁ በተመላሹ ጦር ላይ ተኩስ በመክፈት ከፍተኛ ጉዳት አደረሱበት። በዚህም ሳቢያ ከኮረም ወደ ማይጨው ጦር ግንባር በመጓዝ ላይ የነበሩት የኢትዮጵያ ወታደሮች በራሳቸው ወገኖች በደረሰባቸው ያልታሰበ ጥቃት ምክንያት የተገደሉት የኢትዮጵያ ወታደሮችን ሬሳ በየስፍራው ወድቆ በመመልከታቸው ከፍተኛ ሐዘን እየተሰማቸው ጉዞን ቢቀጥሉም ቅሉ ይህ ወገን በወገኑ ላይ ያደረሰው ያልታሰበ ጥቃት በውጊያ ሞራሉ ላይ ከፍተኛ ጉዳት ያደረሰ ሆኖ በመገኘቱ በዚህ ምክንያት ነገሩ ሁሉ እንደተበላሸ የተገነዘቡት ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ የተረፈውን ጦር አሰልፈው ራሳቸው የጦሩ ጠቅላይ አዛዥና መሪ ሆነው ለመዋጋት ወሰኑ። በዚህም መሰረት ንጉሠ ነገሥቱ ከሰሜን ጦር ግንባር የተመለሱትን ልዑል ራስ ካሳ ኃይሉን በመሃል ጦር ግንባር፣ ልዑል ራስ ስዩም መንገሻን በግራ ግንባር እና በተጨማሪም ኮረም ላይ የተጠረቃቀመው ጦር በየግንባሩ ተመድቦ የካቲት 21 ቀን 1928 ዓ.ም ወደ ማይጨው ጦር ግንባር ጉዞ ተጀመረ። ንጉሠ ነገሥቱም በማይጨው ጦር ግንባር ደርሰው በተፋፋመው ጦርነት መካከል በመገኘት አጠገባቸው ካሉት ቆራጥ ወታደሮች ጋር ለመሆን ለመሞት ቆርጠው እየተዋጉ ወደፊት ይገሰግሱ ጀመር። ይህን ድርጊት የተመለከቱት የንጉሠ ነገሥቱ መኳንንቶችና የቤተ ክርስቲያን አባቶች ንጉሠ ነገሥቱ በጦርነት መሃል ቢሞቱ በአገሪቱ ላይ ከባድ ቀውስና አደጋ ሊፈጠር እንደሚችል በመገንዘብ ከፊታቸው እየቀደሙ በእግዚአብሔር ስም ይለምኗቸው ጀመር። ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ ግን አልመለስም ብለው ወደፊት ገፉ። የቤተ ክርስቲያን ቀሳውስት ወዲያውኑ የሥላሴን ስም በመጥራት ገዘቷቸው። ዙሪያቸው የነበሩት ከፍተኛ የጦር አለቆቻቸውም ኢጣሊያ ዛሬ ጊዜ እንዳገኘ ሁሉ እኛም ጊዜ እናገኛለንና ወደ ኋላ ተመልሰን ጊዜ ወስደን እንዋጋ ብለው አስረዷቸው። ሆኖም ንጉሠ ነገሥቱ አፄ ኃይለ ሥላሴ እኔ የመጣሁት ድል አደርጋለሁ ብዬ አይደለም፣ ድል ባላደርግም ሕይወቴ እስኪያልፍ ድረስ እንዋጋ ነውና የፈቀደ ከኔ ጋር ይሙት፣ ያልፈቀደ ይሂድ እንጂ ወደ ኋላ አልመለስም ብለው በእንቢታቸው ጸኑ። ንጉሠ ነገሥቱ ወደ ኮረም ተመልሰው እንደገና ለመዋጋት ባሰቡ ጊዜ ብፁዕ አቡነ ጴጥሮስ፣ ብፁዕ እጨጌ ገብረ ጊዮርጊስ፣ ልዑል ራስ ካሳ ኃይሉ፣ ደጃዝማች ወልደ አማኑኤል፣ ራስ ብሩና ሌሎችም መኳንንቶች አንድ ላይ በመሆን ንጉሠ ነገሥቱ ኮረም ላይ መዋጋትና መሞት ጠላትን ከመጥቀም በስተቀር ለኢትዮጵያ እንደማይበጃት አስረድተው ወደ አዲስ አበባ እንዲመለሱ እግራቸው ስር ወድቀው ለመኗቸው። ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴም እኔ መመለሴ ለሕይወቴ ሳስቼ ሳይሆን ለኢትዮጵያና ለሕዝቦቿ ጥቅም ሲባል ያደረጋችሁት ለመሆኑ ቃል ግቡልኝ ብለው ሲጠይቁ ጳጳሱ ቃል ስለገቡላቸው ወደ አዲስ አበባ ለመመለስ ወሰኑ። በመጨረሻም ንጉሠ ነገሥቱ በሚወዷቸው ታማኝ ወታደሮቻቸው ታጅበው በኮረም፣ በእጁ፣ በወሎና በፍቼ አድርገው ከሁለት ወር የማይጨው ዘመቻ ቆይታ በኋላ ፋሺስት ኢጣሊያ አዲስ አበባን ከመቆጣጠሩ ከ5 ቀናት ቀደም ብለው ሚያዝያ 22 ቀን 1928 ዓ.ም ሐሙስ ቀን ከጠዋቱ በ3 ሰዓት አዲስ አበባ ገቡ።
ጃንሆይ ከማይጨው መጥተው አዲስ አበባ ቢገቡም በደቡብ ግንባር የጦፈ ጦርነት እየተካሄደ ነበር። ግራዚያኒ ለደቡብ ጦር ግንባር ያሰለፋቸው ቦምብ ጣያ የጦር አውሮፕላኖች ብዛት 100 ይደርሳል። የግራዚያኒ ጦር በደቡብ ኢትዮጵያ አቅጣጫ ያለውን ሐረርጌን ለመያዝ በማቀድ የኢጣሊያ ቅኝ ግዛት ከሆነችው ሶማሊያ ከ3 አቅጣጫ በመነሳት በኢትዮጵያ የኦጋዴን ድንበር በሆኑት ቦታዎች ላይ በቆራሄና በዶሎ ላይ ጦርነት ከፍቶ እየተዋጋ ወደፊት በመግፋት ደገሃቡርን አልፎ ጉዞ ጀመረ። ራስ ደስታ ዳምጠው ጥሩ ትጥቅ የነበረውን የሰለጠነ ለሀገሩና ለንጉሠ ነገሥቱ ታማኝና ተራማጅ አስተሳሰብ ያለውን ቁጥሩ 40 ሺህ የሚደርስ ጥሩ ተዋጊ ወታደሮቻቸውን እየመሩ ከነገሌ ቦረና በመነሳት በደቡብ ኢትዮጵያ ግንባር የተሰለፈውን በግራዚያኒ የሚመራውን የፋሺስት ጦር ላይ ውጊያ ከፍተው የኦጋዴን ድንበር የሆነችውን ዶሎን ከተቆጣጠሩ በኋላ ግራዚያኒን ለመውጋት ወደ ኢጣሊያ ሶማሌላንድ አመሩ። ራስ ደስታ ዳምጠው ዋና ዋና አሽከሮቻቸው የሆኑትን ፊታውራሪ አደመ አንበሶንና ፊታውራሪ ታደመ ዘለቃን እፊት በማስቀደም ራሳቸው የኋላ ደጀን ሆነው ጦራቸው ግን ከፊት እየተዋጋ የኢጣሊያ ግዛት የሆነችው ሶማሊያ ደረሱ። የኢጣሊያ ሶማሌ ግዛት ውስጥ ታላቅ ሽብርና ፍርሃትም ነገሰ። በዚህ ስጋት የገባው ግራዚያኒ ሶማሊያ ያለውን 100,000 ጦር አይበቃኝምና ተጨማሪ ጦር ይላክልኝ እያለ ለአለቆቹ መልእክት አስተላለፈ። ግራዚያኒ ይህም አልበቃው ብሎ ሶማሊያዎችን ሰብስቦ ስለ ኢትዮጵያውያን ጦር አዋጅ አስነገረ። ኢትዮጵያውያን ሶማሊያን ለመውረር ተሰልፈዋል። እኛ ተዋግተን ከተሸነፍን በመርከባችን ተሳፍረን ወደ ሀገራችን እንመለሳለን። እናንተ ግን የምትሄዱበት ስለሌላችሁ ኢትዮጵያውያን እናንተን አይመሯችሁም። ስለዚህ ነጋዴ ነኝ፣ ገበሬ ነኝ ሳትሉ በአንድነት እንዋጋና ኢትዮጵያን እናሸንፍ የሚል አዋጅ አስነገረ። በዚህም የግራዚያኒ ውሸት ስብከት የተታለሉ የሶማሊያ ሰዎች መሳሪያ እየተቀበሉ በሃይማኖት ከሚመስሏቸው ከሊቢያ ከመጡ የቅኝ ግዛት ወታደሮች ጋር ለውጊያ ተሰለፉ። ግራዚያኒም ቆራሄ የሚገኘውን የኢትዮጵያን ምሽግ በተከታታይ በአውሮፕላን በሙስታርድ ጋዝ ቦምብ የኢትዮጵያን ሰራዊት መጨፍጨፍ ጀመረ። በጣሊያኖች አይን እንደ አደገኛ ጠላት የሚታዩት ራስ ደስታ ዳምጠው ከረዳታቸው ከደጃዝማች ገብረ ማርያም ጋሪ ጋር በመሆን ከጠላት ጋር ብርቱ ውጊያ ካደረጉ በኋላ ደጃዝማች ገብረ ማርያም ጋሪ በጦር ሜዳ ሲሞቱ ራስ ደስታ ዳምጠው ቆስለው ከጦር ሜዳ በማፈግፈግ በጉራጌ አካባቢ መስቃ ከተባለው ስፍራ ተኝተው በስቃይ ላይ ሳሉ በጠላት እጅ ወደቁ። ጣሊያኖቹም ራስ ደስታ ዳምጠውን ከያዙ በኋላ ሳይውሉ ሳያድሩ የ45 ዓመት ዕድሜ ያላቸውን የንጉሠ ነገሥት አፄ ኃይለ ሥላሴ ልጅ የልዕልት ተናኘ ወርቅ ባል የነበሩትን አርበኛውን ራስ ደስታ ዳምጠውን በጥይት ረሸኗቸው። በዚህ ጊዜ የባሌ ሀገረ ገዥ የነበሩት ደጃዝማች በየነ መርድ የጦር ወታደሮቻቸውን እንዲያዙ ከባሌ ጊኒር ወደ ዋቢ ሸበሌ ይጓዙ ጀመር። አገሩን ከርቶ ወደ ኢጣሊያ ጦር የወገነው ወሉል ጂሌሱንና የብዙ የሶማሊያ ወታደሮችን ይዞ በኢጣሊያኖች መሪነት በድምሩ 7,000 ወታደሮችን ይዞ ወደፊት ይጓዝ ጀመር። ከዚህ በኋላ ታኅሳስ 17 ቀን 1928 ዓ.ም የኢትዮጵያ ወታደሮች በጀግንነት እየተዋጉ ሳለ 19 የኢጣሊያ ቦምብ ጣይ አውሮፕላኖች ደርሰው 7 ቶን ክብደት ያለውን የሙስታርድ ጋዝ ቦምብ በደጃዝማች በየነ መርድ የጦር ሰራዊት ወታደሮች ላይ አዘነቡባቸው። ሆኖም የወገን ጦር ዝቅ ብለው በሚበሩት የጠላት አውሮፕላኖች ላይ በመተኮስ አንድ አውሮፕላን መተው ሲጥሉ የቀሩት አውሮፕላኖች ተመተው ሳይወድቁ ወደ ሰፈራቸው ተመለሱ። በጦርነቱ መሃል ከዳተኛው ወታደሮች ውስጥ 300 የሶማሌ ወታደሮች እርሱን ከድተው ከኢትዮጵያ ወታደሮች ጋር ሲቀላቀሉ፣ በተጨማሪም በነቀኛዝማች ሰለባና በነቀኛዝማች አሰፋ ባህታ መሪነት ጣሊያንን ከድተው ከወገን ጦር ጋር የተቀላቀሉ የኤርትራ ተወላጆችና ጀግኖች ከጠላት ጋር ብርቱ ውጊያ ካካሄዱ በኋላ ደጃዝማች በየነ መርድና ቀኛዝማች ሰለባ በጦርነቱ ላይ ተሰዉ። በዚህ ጦርነቱ ውስጥ
ከጠላት ጋር ሆነን አገራችንን አንወጋም ብለው ጠላትን ከድተው ከወገን ጦር ጋር ተደባልቀው የተዋጉና በስም የተገለጹ ኤርትራውያን ቁጥራቸው ቢያንስ 23 ይደርሳል። ከእነርሱም መካከል የፊት አውራሪነት፣ የግራዝማችነት፣ የባላምባራስነት ማዕረግና በተጨማሪም የሚሊተሪ ማዕረግ ያላቸው ከመቶ አለቃ እስከ ሌተና ኮሎኔል ማዕረግ የደረሱ ይገኙበታል። በዚህ ጦርነት በመርዛማ የቦምብ ጋዝ የተነሳ ከወገን በኩል እጅግ በርካታ ሰው ከሞተ በኋላ የተረፈው ጦር ወደ ኋላው ሊያፈገፍግ ችሏል። በአጠቃላይ የፋሺስት ኢጣሊያ ጦር የውጊያ ችሎታ ሲገመገም በውጊያ ችሎታ ከጀግኖች ኢትዮጵያውያን በልጦ ሳይሆን ብቸኛው ጉልበቱና አቅሙ በቦምብ ጣይ አውሮፕላኖቹ ያለማቋረጥ በኢትዮጵያ ሰራዊት ላይ የሚያዘንበው የሙስታርድ ጋዝ ቦምብ መሆኑ ግልጽ ነበር። በዚህ ምክንያት የኢትዮጵያ ሰራዊት ከፍተኛ ጉዳት ስለደረሰበት ልክ እንደ አድዋው ሁሉ ውጊያውን በለመደው የጀግንነት መንገድ ተዋግቶ ማሸነፍ ባለመቻሉ ኢጣሊያን አሸናፊ ኢትዮጵያን ጦር ተሸናፊ ያደረገው ይህ ጦርነት በዓለም ደረጃ ሲገመገም ኢፍታዊ ጦርነት እንደነበረ አስረግጦ መናገር ይቻላል። በሁሉም የጦርነት አውደ ግንባሮች ሁሉ እጅግ የሚገርመው የኢትዮጵያ ሰራዊት መሸነፉ ሳይሆን ያን ሁሉ በላዩ ላይ ያለማቋረጥ የሚወርድበትን የእሳት ነበልባል ተቋቁሞ ለሕይወቱ ሳይሳሳ መዋጋቱ ነበር። ይህም የኢትዮጵያውያን ድፍረት የተሞላበት ጀግንነት በዓለም የጦርነት ታሪክ ልዩ ስፍራ የሚይዝ ክስተት ነው ለማለት ያስደፍራል። ይህ ሁሉ የሆነ ግን የኢትዮጵያ ሰራዊት ሳይዋጋ በወር ወይም በቀናት ውስጥ አልተፈታም። በመሬትና በአየር የሚደበደበውን ጠላቱን በመሬት ላይ ግንባር ለግንባር በጀግንነት እየተፋለመና እየተዋደቀ የጠላትን ጦር ለ7 ወራት ገትሮ ማቆየት የቻለ ወደር የማይገኝለት ጀግና ሀገር ወዳድ ሰራዊትና አርበኞች ነበሩን። በዚያው መጠን ከንጉሠ ነገሥቱ ጋር የነበራቸውን ቁርሾ እንደ ምክንያት በመጠቀም ለፋሺስቱ ሞሶሎኒ ጦር ያደሩ ባንዳዎችም ነበሩ። የጠላት ጦር በኢትዮጵያ ሰራዊት ላይ ያደርስ በነበረው የአየር ጥቃት የተነሳ ከአድዋ ጦርነት ጀምሮ ተደፍሮ የማያውቀውና ድል ከመሆን ይልቅ መሞትን የሚመርጠው የኢትዮጵያ ሰራዊት ሳይወድ በግድ ባልተለመደ መልኩ ወደ ኋላው ማፈግፈግ ግድ ሆኖበታል። እንደ ኢትዮጵያ ወታደር ይህን ያልተለመደ እንግዳ ነገር በተመለከተ ጊዜ እንዲህ ብሎ ሸልሏል። በማይጨውም በኩል በመቀሌም በኩል መች ይገባ ነበር በሰማይ ላይ ገባ በማናውቀው ነገር በማለት ግራ መጋባቱን ገልጾታል። የሙሶሎኒ የፋሺስት ጦር ከብዙ ትንቅንቅ በኋላ ከትግራይ ግዛት ወጥቶ ወደ ደሴ ገባ። ደሴ ገብቶ አዲስ አበባን ለመያዝ ይጠባበቅ የነበረውም የጠላት ጦር ከደሴ ተነስቶ በየኬላውና በየመንገዱ የሚገኘውን የኢትዮጵያ ሰራዊትን በቦምብ በሙስታርድ ጋዝ እያጠፋ በጣርማ በርና በደብረ ብርሃን በኩል ሚያዝያ 27 ቀን 1928 ዓ.ም አዲስ አበባ መግባት ችሏል። የጣሊያን ጦር ሰራዊት መሪ ማርሻል ባዶሊዮ አዲስ አበባ በገባ በአራተኛው ቀን ሞሶሎኒ በኢትዮጵያ የነበረው ጦርነት የተጠናቀቀና ሰላም መመስረቱን በማብሰር በመጨረሻ ኢጣሊያ ሰፊ የቄሳር ግዛት ማግኘቷን ለኢጣሊያ ሕዝብና ለመላው ዓለም ካስረዳ በኋላ ቪክተር ኢማኑኤል የኢጣሊያ ምስራቅ አፍሪካ፣ ኤርትራ፣ ኢትዮጵያና የኢጣሊያ ሶማሊያ ጭምር ያጠቃለለ የኢጣሊያ ንጉስ እንዲሆን፣ ግራዚያኒ የኢጣሊያ ንጉስ እንደራሴ በመሆን የኢጣሊያ ምስራቅ አፍሪካን እንዲያስተዳድር ከተሾመ በኋላ ባዶሊዮ ወደ ሀገሩ ተመለሰ። ከዚህ በኋላ የኢጣሊያ መንግስት አንደኛ የኢትዮጵያ መሬትና ህዝቦች በሙሉ በኢጣሊያ መንግስት ስር ተገዢዎች ናቸው፣ ሁለተኛ የኢትዮጵያ ንጉሠ ነገሥት ስም ለኢጣሊያ ንጉስና ለተከታዮቹ ዞሯል የሚል በህግና በአዋጅ አስነገረ። የጠላት ጦር የቀረውን የኢትዮጵያ ክፍል ለመያዝ ሰራዊት በሚልክበት ወቅት ጠላት አዲስ አበባ ከመግባቱ በፊት በአርበኝነት ተሰማርተው ለመዋጋት የተዘጋጁት የኢትዮጵያ መኳንንቶችና ወጣቶች ከከተማ ያገኙትን የጦር መሳሪያ እየያዙ በቆላውና በደጋው በጫካና በተራራው
የሀገራቸው ነፃነትን ለማስከበር ከያሉበት ቦታ ሁሉ መሰባሰብ ጀመሩ። በሌላ በኩል ለፋሺስት ኢጣሊያ ተገዝተን እንኖራለን ብለው ወደ ጠላት ጉያ ለገቡት መኳንንቶችና የተማሩ ወጣቶችን ቢሆን ምንም ርኅራኄ ሳያሳይ ቀስ በቀስ እያሰረ የአረመኔ ስራውን ፈጸመባቸው። በየዋህነት በፊቱ የተገኙትንም ሰዎች ቢሆን እንደ እንስሳ እየቆጠረ ይንቃቸው ነበር። በየቀኑ የሚያደርገውም ንግግር ዛሬ ኢትዮጵያና እናንተ መዳፌ ውስጥ ገብታችኋል፣ ከመዳፌ ውስጥ ፈልቅቆ አውጥቶ የሚያድናችሁ የለም እያለ የእብሪትና የትምክህት ንግግር ይናገራቸው ነበር። ጣሊያን አዲስ አበባ ከመግባቱ በፊት ንጉሠ ነገሥቱ አዲስ አበባ ከተመለሱ በኋላ መወሰድ ስለሚገባው እርምጃ ለመምከር ሚያዝያ 23 ቀን 1928 ዓ.ም ልዑላን መሳፍንቶችን፣ መኳንንቶችን፣ ከፍተኛ የጦር መኮንኖችን፣ ታላላቅ የአርበኞች የጦር መሪዎችን ሰብስበው ንጉሠ ነገሥቱ በተገኙበት በታላቁ ቤተ መንግሥት ከፍተኛ ጉባኤ ተደረገ። ይህ ጉባኤ የተደረገው ጣሊያን አዲስ አበባ ከመግባቱ 4 ቀን በፊት ነበር። ጉባኤው ባደረገውም ሰፊ ክርክር አንደኛው የጉባኤ ሐሳብ ቤተ መንግሥቱ ወደ ጎሬ ተዘዋውሮ በዚያ በኩል ጠላትን መከላከል የሚል ሲሆን፣ ሁለተኛው ሐሳብ ደግሞ ንጉሠ ነገሥቱ ዓለም መንግስታት ማህበር ሄደው እንዲያመለክቱ ሆኖ እስከዚያው ድረስ ግን ጦሩ በየስፍራው በአርበኝነት ተሰማርቶ ሀገሩን እየተከላከለ እንዲጠብቅ በሚሉ በሁለት የተለያዩ ሐሳቦች በመከፈሉ ምክንያት ጉባኤው ለሚቀጥለው ቀን ተላለፈ። በሚቀጥለው ቀን በተደረገው ጉባኤ ከሁለቱ የተለያዩ ሐሳቦች መካከል ንጉሠ ነገሥቱ ወደ ዓለም መንግስታት ማህበር ሄደው እንዲያመለክቱ ሆኖ እስከዚያው ድረስ ግን ጦሩ በየስፍራው በአርበኝነት ተሰማርቶ ሀገሩን እየተከላከለ እንዲጠብቅ የሚለው ሐሳብ በአብላጫ ድምፅ ተቀባይነት በማግኘቱ ንጉሠ ነገሥቱ ሚያዝያ 24 ቀን 1928 ዓ.ም ወደ አውሮፓ ለመሄድ በባቡር ወደ ጅቡቲ ተጓዙ። ንጉሠ ነገሥቱ አውሮፓ እንደደረሱ በስዊዘርላንድ ጄኔቭ በሚገኘው የዓለም መንግስታት ማህበር ሊግ ኦፍ ኔሽን አዳራሽ ተገኝተው የዓለም መንግስታት መሪዎች፣ ተወካዮችና ጋዜጠኞች በተሰበሰቡበት ንግግር ለማድረግ ቆሙ። ንጉሠ ነገሥቱ የኢትዮጵያን ጉዳይ ከስር መሰረቱ ጀምሮ በዝርዝር ለጉባኤው ለማስረዳት ቆመው መጠባበቅ ጀመሩ። ከስብሰባው ተሳታፊዎች መካከል በተለይም የኢጣሊያ ጋዜጠኞች ንጉሠ ነገሥቱን በመቃወም ረብሻ፣ ጩኸትና ስላቅ በታላቅ ትዕግስትና ብልሃት በመቋቋም እጅግ በሚያስደንቅ ግርማ ሞገስ በመላበስ በአዳራሹ ውስጥ እስኪሰፍን ድረስ ምንም ቃል ሳይተነፍሱ በትዕግስት ቆመው ይጠብቁ ጀመር። ንጉሠ ነገሥቱ የፈረንሳይኛ ቋንቋ አቀላጥፈው መናገር ይችላሉ። ነገር ግን እርሳቸው ሁኔታውን በተረጋጋ ሁኔታ ለማስረዳት በሀገራቸው በአማርኛ ቋንቋ ንግግር ማድረግን መረጡ። ንጉሠ ነገሥቱ ለጉባኤው ካቀረቡት ኦፊሳላዊ ንግግር መካከል ከብዙ በጥቂቱ ፈተናችን ከጀመረበት ቀን ጀምሮ እርዳታቸውን በመስጠት ጥንካሬያቸውን ላረጋገጡልን ማለትም ለሞስኮ፣ ለቻይና፣ ለሜክሲኮ፣ ለኒውዚላንድ መንግስታት ለታመነ ወዳጅነታቸው በሕዝቤ ስም ጥልቅ የሆነ ምስጋናዬን አቀርባለሁ። ይህ ጥያቄ ምላሽ ባያገኝ ለማናቸውም ቢሆን ሕግና እውነተኛ ፍርድ እስኪያሸንፍ ድረስ በኢትዮጵያ ጦርነት የማያቋርጥ መሆኑን ልገልጽ እወዳለሁ። የኢጣሊያ አውሮፕላኖች በኢትዮጵያ ሰማይ ላይ ያለማቋረጥ በ9 በ15 እና በ18 ቡድን እየሆኑ በወንዞችና በሐይቆች ላይ በማከታተል የሚረጩት የመርዝ ጋዝ ሰራዊታችንን፣ ሰላማዊውን ሕዝብና ሴቶችና ሕፃናትን፣ እንስሳትን ሁሉ ለሞትና ለእልቂት ዳርጓል። ይህም በአውሮፕላናቸው የሚያካሂዱት ሕገወጥ ጭፍጨፋ በኢትዮጵያ ምድር ላይ የሚያገኙትን ፍጥረታት፣ ወንዞችን፣ ሐይቆችን፣ ሳር ቅጠሉን ሳይቀር ለማጥፋት ሆን ብለው ያቀዱት በመሆኑ ለእነርሱ ዋና የጦርነታቸው ማሸነፊያ መሳሪያቸው አድርገውታል። ከ12 ሚሊዮን ያልበለጠ ሕዝብ ያላትን ሀብትና ምንም አይነት የጦር መሳሪያ የሌላትን ሀገር 42 ሚሊዮን ሕዝብ ካላትና እጅግ መጠነ ሰፊ የሆነች የጦር አውሮፕላኖችን ካሰለፈች ጣሊያን ጋር እንዴት አድርጎ መቋቋም ይቻለናል?
ኃይል ሕግን ያሸንፋል ወይስ ሕግ ኃይልን ያሸንፋል? በአንድ ውል ግርጌ በተፈረመ ፊርማ የሚረጋው ፈራሚዎቹ መንግስታት የሚጠቅማቸው በሆነ ጊዜ ብቻ ነውን? እግዚአብሔርና ታሪክ ፍርዳችሁን ሲያስታውሱት ይኖራሉ በማለት ንግግራቸውን ቋጩ። ንጉሠ ነገሥቱ በንግግራቸው ያስተላለፉት መልእክት የስብሰባው ታዳሚዎችን ያስደነገጠም ያስደመመ ጠንካራ መልእክቶችን የነበሩት ሲሆን በአብዛኞቹ የስብሰባው ተካፋዮች ዘንድ በ20ኛው ክፍለ ዘመን ከተደረጉት እጅግ ስሜት ቀስቃሽና አሳዛኝ ከሆኑ ንግግሮች ውስጥ እንደ አንደኛው የሚቆጠር ነው በማለት አስተያየታቸውን ሰጡበት። የንጉሠ ነገሥቱ ንግግር በመላው ዓለም ለሚገኙ ለጸረ ፋሺስት እንቅስቃሴዎች እንደ አንቂ ደውል ሆኖ ተወሰደ። በዚህም የተነሳ በዓለም አቀፍ ደረጃ ሰላማዊ ህዝቦች ሁሉ ፋሺስት ኢጣሊያ በኢትዮጵያ ላይ የፈጸመችውን የግፍ ወረራ አወገዙ። የዓለም መንግስታት ማህበር ሊግ ኦፍ ኔሽን በኢጣሊያ ላይ ማዕቀብ ለመጣል ቢሞክርም ውጤት የሚያመጣ እገዳ ለማድረግ አልቻለም። ከማህበሩ አባል አገራት መካከል 6 ሀገሮች ብቻ የኢጣሊያንን ወረራ ሳይደግፉት ቀሩ። እነዚህም ሀገሮች ቻይና፣ ኒውዚላንድ፣ ሶቪየት ህብረት፣ የስፔን ሪፐብሊክና ሜክሲኮና ዩናይትድ ስቴትስ ኦፍ አሜሪካ ይገኙበታል። ዩናይትድ ስቴትስ ኦፍ አሜሪካ አሁን እንዳለችው እንደዚህ በፊቱ የምትደመጥና የምትፈራ ሀገር አልነበረችም። ስለዚህ ምንም እንኳን የፋሺስቱን ሞሶሎኒ ወረራ ባትደግፍም የነበራት ዝና፣ ክብርና ሞገስ እንዳሁኑ ስላልነበር እንግሊዝና ፈረንሳይ የአሜሪካንን የጣሊያንን ማውገዝ ተግባር አልፈውታል። የዓለም መንግስታት ማህበሩ የኢጣሊያ በኢትዮጵያ ላይ የፈጸመውን ወረራ ባለማውገዙ ምክንያት የወደቀ ውጤት አልባ ድርጅት መሆኑም ተረጋገጠ። ሚያዝያ መጨረሻ 1928 ዓ.ም አዲስ አበባ በከባድ የዝናብ ጭጋግ ተከባ ነበር። ከተማዋ ባለፉት ጥቂት ቀናት በደረሰባት ትርምስና ዘረፋ ሳቢያ የቆሰለች ትመስላለች። ሱቆች ተቃጥለዋል፣ መንገዶች ዝም ብለዋል። ንጉሠ ነገሥቱ አገር ጥለው መውጣታቸው የፈጠረው ክፍተት በከተማዋ ላይ የሞት ጥላን አጥልቶባታል። ከሰዓት በኋላ 10 ሰዓት ገደማ ሲሆን ከሰሜን አቅጣጫ በየካ ተራራዎች በኩል ያልተለመደ የሞተር ድምፅ መሰማት ጀመረ። የጀነራል ፒየትሮ ባዶሊዮ የፈጣን ጉዞ ግቡን መታ። የፋሺስት ጦር ወደ ከተማዋ የገባው በከፍተኛ ኩራትና ድል አድራጊነት ስሜት ነበር። የጦር መሳሪያቸው ብዛትና ዘመናዊነት ለአዲስ አበባ ነዋሪ አዲስና አስፈሪ ትዕይንት ሆነ። ጭቃማውንና ያልተሰራውን የአዲስ አበባ መንገድ እየቀደዱ የሚገቡ ታንኮች፣ በጭቃ የተለወሱ የጦር መኪናዎችና የሞተር ሳይክል ጓዶች መንገዱን አጣበቡት። ባዶሊዮ በክብር መኪናው ላይ ሆኖ በግራና በቀኙ በኩራት የሚራመዱትን ጥቁር ሸሚዝ የለበሱ ብላክ ሸርትስ ወታደሮቹን እየተመለከተ ወደ መሃል ከተማ ዘለቀ። የታጠቀው ኃይል ወደ ጣሊያን ሌጋሲዮን የአሁኑ ጣሊያን ኤምባሲ ሲያመራ ጥቂት ተላላኪ የሆኑ ባንዳዎች ዱቼ ዱቼ እያሉ ሲጮሁ፣ አብዛኛው የአዲስ አበባ ነዋሪ ግን ከቤቱ ሆኖ በመስኮት ቀዳዳ በዝምታና በቁጭት ይታዘብ ጀመር። የታሪኩ እጅግ ልብ የሚነካው ክፍል የተፈጸመው ጣሊያን ሌጋሲዮን ግቢ ውስጥ ነው። ለዘመናት የነጻነት ምልክት ሆኖ ሲውለበለብ የነበረው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ በጠላት እጅ እንዲወርድ ተደረገ። በምትኩም የፋሺስት ምልክት ያለበት የጣሊያን ሰንደቅ ዓላማ ትሪኮሎሪ ተሰቀለ። ይህ ድርጊት በአካባቢው ለነበሩ ጥቂት ኢትዮጵያውያን የልብ ስብራት ቢሆንም ለአርበኞች ግን ከጠላት ጋር እስከ ሞት የሚሉበት የምሬት ጅማሮ ነበር። በዚህ ቅጽበት በሺዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ሮም ከተማ ቤኒቶ ሙሶሎኒ በታላቁ ፓላዞ ቬንዚያ በረንዳ ላይ ወጣ። ከስሩ የተሰበሰበውን በብዙ ሺህ የሚቆጠር ጣሊያናዊ በጩኸት ሲያደንቀው ሙሶሎኒ በታላቅ ድምፅ እንዲህ ስላወጀ፣ አዲስ አበባ በጀግናው ሰራዊታችን ተይዛለች። ኢትዮጵያ ከዛሬ ጀምሮ የጣሊያን ናት። የሮማ ኢምፓየር ዳግም
ተወልዷል። ቤኒቶ ሞሶሎኒ ለዓለም ኢትዮጵያን ተቆጣጠርኩ ብሎ ቢያውጅም በአዲስ አበባ ዙሪያ ባሉ ጋራዎች ግን ሌላ ታሪክ እየተጻፈ ነበር። ለፋሽስቶች የከተማዋን መያዝ የጦርነቱ ማብቂያ ሲሆን፣ ለኢትዮጵያውያን አርበኞች ግን የጦርነቱ መጀመሪያ ነበር። የባዶሊዮ ታንኮች ከተማዋን ሲቆጣጠሩ እነ ደጃዝማች አበበ አረጋይ፣ እነ ደጃዝማች ባልቻ አባ ነፍሶና ሌሎችም ጀግኖች በየጫካ ሆነው መሐላ አደረጉ። ፋሺስት ኢጣሊያ በታንክና በአውሮፕላን የያዘቻትን አዲስ አበባን በነጻነት አርበኞች አዳጋች ጥቃት ምክንያት ለ5 ዓመታት ሰላም አላገኘችባትም። ሚያዝያ 27 የመውረር ቀን ብቻ ሳይሆን ኢትዮጵያውያን ለነጻነት ያላቸውን የማይበገር ጽናት ለዓለም ያሳዩበት ለ5 ዓመት የመከራና ድል መጀመሪያ ምዕራፍ ሆነ።